40,000 ጫማ ከፍታ ላይ ሆናችሁ ፊልም ኦንላይን መመልከት ብትፈልጉ፣ የዙም ስብሰባ መካፈል ካስፈለጋችሁ ወይም ለአስቸኳይ ስራ ፋይል ዳውንሎድ ማድረግ ብትሞክሩ፣ ከዚህ ቀደም በበረራ ውስጥ ያለው ኢንተርኔት ቀርፋፋ ወይም ጭራሹኑ ኢንተርኔት የሌለ በመሆኑ ፈጽሞ ማይቻል ነበር። አሁን ግን በሳተላይት ድጋፍ የሚሰራውን ፈጣኑን ስታርሊንክ የተሰኘውን የኤለን መስክን የኢንተርኔት ፕሮቫይደር ላስተዋውቃችሁ። በቪዲዮ መጨረሻም ኢትዮጵያ ይህን ቴክኖሎጂ ታስገባ ይሆን እንደሆነ ጠቅላይ ሚኒስትሩ ለቀረበላቸው ጥያቄ የሰጡትን መልስ ነግራችኋለሁ። ስታርሊንክ በምድር ቅርብ ምህዋር ላይ የሚገኙና እርስ በርስ ሲግናልን የሚቀባበሉ በሺዎች የሚቆጠሩ ሳተላይቶችን ይጠቀማል። አውሮፕላኑ ገና በመሬት ላይ እየሄደ ከጀመረበት አንስቶ እስከ መድረሻው ድረስ ኢንተርኔትን ወደ ውስጥ ለተሳፋሪዎቹ ያደርሳል። የዚህ ብሮድባንድ ፍጥነት ከ100 እስከ 300 ሜጋቢትስ ፐር ሰከንድ ይደርሳል። ይህን ያህል ፍጥነት ምድር ላይ ራሱ ለማግኘት ይከብዳል። ከዚህ በፊት በነበረው አሰራር ፕሌኖች ውቅያኖስን በሚያቋርጡበት ጊዜ ጭራሹን የኢንተርኔት ሰርቪስ አይሰጡም ወይም እንደ ኢትዮጵያ ኤርላይንስ ፓናሶኒክ አቪዮኒክስን ሲስተም ይጠቀማሉ። ይህም ሪሌቲቭሊ በስፒድ በጣም ያነሰ ነው። አየር መንገዶች ይህን የስታርሊንክ ቴክኖሎጂ ለመቅጠም እየተሽቀዳደሙ ነው። የኳታር አየር መንገድ ላይ 216 ሜጋቢትስ ፐር ሰከንድ ፍጥነት ማስመዝገቡ ሪፖርት ተደርጓል። ምንም እንኳን ወጪ ውድ ቢሆንም ጠቅላይ ሚኒስትር አብይ አህመድ በቲክቶክ ዊዝ ሰለሞን ኢንተርቪው ላይ በሰጡት ቃለ መጠይቅ ስታርሊንክ ለምን እስካሁን ኢትዮጵያ ውስጥ ስራ እንዳልጀመረ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ እንዳብራሩት ከቁጥጥር ውጭ የሆነ ወይም አንሬጉሌትድ የሳተላይት ኢንተርኔት የሀገሪቱን የመሰረተ ልማትና የቁጥጥር ስርዓት ባይፓስ አድርጎ ሊሄድ ይችላል የሚል ስጋት በመንግስት በኩል አለ ሲሉ ገልጸዋል። ስለዚህም ኢትዮጵያን ጨምሮ የኢትዮጵያን ኤርላይን ይህን የስታርሊንክ ቴክኖሎጂ በቅርቡ ላይ ቀበሉት ቢችሉ ኦልሬዲ አሁን የሚጠቀሙትን የፓናሶኒክ አቪዮኒክስን ቴክኖሎጂ መጠቀማቸውን ይቀጥላሉ። ላይክ ኤንድ ፎሎ ማድረግ እንዳረሱ። ፒስ አውት።